እንዴት ናችሁ? ብራንድ ኤሌክትሮኒክሶች ነን። ዛሬ ደግሞ አንድ ደንበኛችን ቤት ነው ያለነው። እዚህ ጋር የምታዩትን የድሮ ማኑዋል ማጠቢያ ማሽን ወደ ፉል አውቶማቲክ ቶፕ ሎድ ናሽናል ዋሽንግ ማሽን ቀይረን ገጥመን አስተጣጠቡ ሙሉ ነገር ልናሳያችሁን የተከሰት ነው። አብራችሁ ተከታተሉ። እሺ ማጠቢያ ማሽናችንን ወደ ተዘጋጀለት ቦታ አምጥተነዋል ማለት ነው። ይሄ አውቶማቲክ ዋሽንግ ማሽን ስለሆነ ቀጥታ ዳይሬክት ውሃ መጀመሪያ ማዘጋጀት አለብን። አብዛኞቹ ቤት ላይ ደግሞ አዳዲስ ቤቶች፣ ዘመናዊ ቤቶች ላይ ለላውንደሪ ሩም ለላውንደሪ ተብሎ ራሱን የቻለ የተዘጋጀ ቦታ ስለሚኖራቸው እነዚህን ዘመናዊ ማጠቢያ ፉል አውቶማቲክ ማሽኖችን በቀላሉ መግጠም እንችላለን ማለት ነው። እዚች ጋር የምናገኘው የቀዝቃዛ ውሃ ወተር ኢንሌት ውሃ መቀበያውን ነው። ይህንን የቀዝቃዛ ውሃ መቀበያውን ደግሞ እዚች ጋር ባዘጋጀነው ቀጥታ ዳይሬክት ውሃ መሰረት እንገጥመዋለን ማለት ነው። በጣም በቀላሉ መግጠም እንችላለን። ይሄ እዚች ጋር እንደምታዩት እሺ፣ አሁን ማጠቢያ ማሽናችንን ገጥመን ጨርሰናል በተሳካ ሁኔታ። እነዚህን ነገሮች ለትራንስፖርቴሽን ተብለው የሚደረጉትን ሴፍቲዎችን በማስወገድ ከዛ በኋላ እጥበታችንን ቀጥታ መጀመር እንችላለን ማለት ነው። ሌላ ምንም አይነት የሚያስፈልግ ነገር የለውም። አንዴ ከገጠምን በኋላ የውሃ ማፍሰሻው በትክክል መገጠሙን እንዲሁም ውሃው ያለምንም ሊኬጅ በትክክል ከውሃ ማስገቢያው መገጠሙ ካረጋገጠን በኋላ ማሽናችንን አብርተን በቀጥታ ማጠብ እንችላለን ማለት ነው በቀላሉ። እኔ ለመሞከር መጀመሪያ የምንሞክረው ውሃ ያስገባሉ የሚለውን ነው። ምንም ልብስ ሳላደርግ ሞክሯለሁ ማለት ነው። እዚህ ጋር እንደምታዩት ውሃ በአግባቡ እየወሰደ ነው። ከዛ በኋላ የወሰደውን ውሃ ሲይዝ ደግሞ ቀጣዩን ስቴፕ እናያለን ማለት ነው። እንግዲህ ልብሶቻችንን ከተናል ማለት ነው። ከዛ በኋላ እዚህ ጋር የምናገኘው የመጀመሪያው ወተር ሌቭል ወይም ደግሞ ወተር ቴምፕሬቸር ነው። ሁለት አይነት ነው። ወተር ሌቭሉን እናስተካክለዋለን ማለት ነው። ከዛ በኋላ እሱን በመቀጠል ደግሞ እዚህ ጋር ወሽ አለ። ወሽ ማለት የሚያጥብበት ደቂቃ ርዝማኔ ነው ማለት ነው። ከ5 ደቂቃ ጀምሮ እስከ 20 ደቂቃ ድረስ ርዝመት ማጠብ እንችላለን። በተጨማሪ ደግሞ እዚህ ጋር አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜ፣ 4 ጊዜ 4 ዙር ማለቅለቅ የሚችልበት ሪንዝ ማለት ማለቅለቅ ነው። የዛ አይነት ፕሮግራም ሲሆን ሁልጊዜ ሁለት ዙር ብናደርገው ይመከራል። በመጀመሪያው ዙር በደንብ ካልጠራ በሁለተኛው ዙር በደንብ እንዲጠራ ማለት ነው። ሌላው ደግሞ እዚች ጋር ስፒን ያለው ስፒን ታይመር ነው። 3 ደቂቃ፣ 5 ደቂቃ፣ 7 ደቂቃ፣ 9 ደቂቃ እንደ ልብሱ ክብደትና እንደ ልብሱ ብዛት ከ3 ደቂቃ ጀምሮ እስከ 9 ደቂቃ ድረስ እየመረጥን መጠቀም እንችላለን። እዚች ጋር ደግሞ እንደምታዩት 10 አይነት ፕሮግራም አለው። ከታብ ክሊን ጀምሮ እስከ ስታንዳርድ ድረስ የተለያዩ አይነት ፕሮግራሞች አሉ። እነዚህም ፕሮግራሞች ይቺን በተን በማዞር በቀላሉ መጠቀም እንችላለን ማለት ነው። እዚህ ጋር ኖርማል አለ፣ ፋስት አለ፣ ሶፍት አለ፣ ስትሮንግ አለ። የተለያየ አይነት ፕሮግራም አላቸው ማለት ነው። እዚህ ጋር የምናገኘው የምናጥብበትን የሳሙና አይነት ነው። ይሄ እዚች ጋር የምታዩት ፓውደሩን የዱቄት ሳሙና ነው ማለት ነው። ፈሳሽ ሳሙና መጠቀም እንችላለን። እዚች ጋር ዲተርጀንት ቦክስ አለ። እዚህ ላይ በመጨመር እንደ ልብሱ መጠን ማለት ነው ለክተን በመጨመር እኔ አሁን በግምት ነው እዚህ ጋር ያለውን በማየት ነው የጨመርኩት። እንደ ልብሱ መጠን በመጨመር እንትን ማድረግ እንችላለን፣ ማጠብ እንችላለን። ሌላ ደግሞ እዚች ጋር ሶፍትነር አለ፣ ፋብሪክ ዲተርጀንት ወይም ደግሞ በሚያለቀልቅ ጊዜ ውሃ በዚህ በኩል ስለሚወጣ በዚህ ጥሩ መዓዛ እንዲኖረው ልብሳችን ካጠብነው በኋላ የምንጠቀማቸው ፋብሪክ ሶፍትነሮች አሉ። እነሱን ገዝተን መጠቀም እንችላለን እዚህ ላይ በመጨመር ማለት ነው። ይህንን ሳሙና ከጨመረን በኋላ እንዘጓለን። ከዛ በኋላ እዚች ጋር ፕሮግራማችንን እንደምንፈልገው አድጀስት ካደረግን በኋላ ስታርት ነው የምንለው ማለት ነው። እዚህ ጋር እንደምታዩት ምንም አይነት በተን የለም ከዚህ ውጭ ማለት ነው። ይሄም የሚሽከረከር አድጀስተብል ነው። ሌላው እንዳለ ተች ነው። ተች መሆኑ በጣም አድቫንቴጅ አለው። ገባሽ በኋላ የልብሱ መጠን እንዴት መሆን አለበት መሰለሽ? 16 ኪሎ ግራም ነው። ትልልቅ ልብሶችን ማስገባት ትችላለሽ። ወደ 20 ጂንስ ከ10 እስከ 20 ጂንስ ድረስ ማጠብ አቅም አለው። ቲሸርቶች ምናምን ከሆኑ እስከ 30 ድረስ፣ ጃኬት ወፋፍራም ጃኬት ከ8 እስከ 10 ድረስ ማጠብ ይችላል። እነዚህ ስስ ብላንኬት የምንላቸው አለ የሚለበሱት ጋቢ ለምን የሚባሉት እነሱን ደግሞ 4 ማጠብ ይችላል ማለት ነው በደንብ። እና ልብስ ካስገባሽበት በኋላ ኖርማል፣ ፋስት፣ ሶፍት፣ ስትሮንግ፣ ስታንዳርድ አለ። ኖርማል ማለት እንደዚህ አሁን ያስገባሁት አይነት ልብሶች ናቸው። ኖርማል ላይ አድርገሽ ስታርት ማድረግ ብቻ ነው። ራሱ መዝኖ ሴንስ ያደርግና
ምን ያህል ደቂቃ እንደሚፈልግ ምን ያህል ደቂቃ ማጠብ እንዳለበት ራሱ ሴት ያደርግልናል ማለት ነው። እዚህ ጋር ደግሞ ፋስት አለ። ፋስት ማለት ደግሞ በጣም ያው ብዙም ያልቆሸሸ ልብስ ቶሎ እንዲያለ ለቅለቅ እንደምንለው እና ለቅለቅ ማድረግ ማለት ነው። ፋስት ማለት ስትሮንግ ደግሞ ጠንካራ ልብሶችን ሄቪ ዲዩቲ የሆኑ ልብሶችን ስታስገቢ ነው የምትጠቀሚው። ስታንዳርድ ልብሶችን ማንኛውም ልብሶችን ነው ስታንዳርድ ሲሆን ነው አንድ አይነት እጥበት ማለት ነው። ታብ ክሊን ማለት ማሽኑ ራሱን በራሱ የሚያጥብበት መንገድ ነው። አሁን እዚህ ጋር እንደምታየው ይኸው ሳሙናውን አይተሽዋል ነው። ሳሙና እዚህ ጋር ብዙ የለውም ማለት ነው አይደለ? ስለዚህ ምን እናደርጋለን? እናቆምና እዚህ ጋር እንደዚህ ጋር ነስነስ እናደርጋለን ማለት ነው። ምን ጊዜ ትጥበቱ ሳይቋረጥ እንዲያጥብልን ከፈለግን በዚህ አይነት መንገድ ነው እንትን ነው። ውሃ ካነሰው ደግሞ እዚህ ጋር እንደዚህ ታቆሚና እዚች ጋር እቺን ያሻት እቺን እንጨምርለታለን ማለት ነው። 1 2 3 አሁን 4 ላይ ነው ማለት ነው። ውሃው ብሊንክ የሚያደርጉት ሙሉ ቁጥሮች ናቸው። ከዛ እንደዚህ እናደርገዋለን። አይሽ ውሃ ጨመረ ማለት ነው። በእጥበት መሀል ውሃ መጨመር ስንፈልግ እጥበት ደቂቃ መጨመር ስንፈልግ እንደገና ደግሞ የማለቅለቅ ዙሩን መጨመር ስንፈልግ እያንዳንዱ ነገር እያቆምን ነው የምንጠቀመው ማለት ነው። እና አሁን እዚች ጋር አቁሜው አይሹ ይህንን አሁን ዌች ታይመሩ አውረዲ አንዴ ሴት ስለሆነ ነው። ሲያንሰው ሳሙና ማድረግ ትችያለሽ። ሳሙና ደግሞ ከላይ ከምታረጊ ከዚህ ጋር ብታረጊለት ሞር አድቫንቴጅ አለው። እንደዚህ እያረግሽ በደንብ ነስነስ እያረግሽ ምክንያቱም ውሃ በደንብ ሳሙና በደንብ ሁሉም ቦታ እንዲደረስ ማለት ነው። አሁን ከላይ ጨመርኩትኝን አይሹ አንዱ ልብስ ላይ ብቻ እንትን ብሏል ተጠራቅሟል፣ ያ ነገር እንዳይሆን ማለት ነው። እንደዛ ካደረግነው በኋላ አሁን ኦልሬዲ እያጠበ ነው ማለት ነው። ውሃ እየወሰደ ነው።